ይህ የምትመለከቱት ወጣት በቻይና እጅግ ታዋቂ በሆነውና ፍቅረኛሞችን በሚያገናኘው የዴቲንግ ሾው ላይ ከ13 ቢሊዮን በላይ የቻይና ገንዘብ ሀብቱን ደብቆ እውነተኛ ፍቅርን ለመፈለግ በዚህ የዴቲንግ ሾው ላይ ይገኛል። ልክ በመድረኩ ላይ እንደወጣ እውነተኛ ማንነቱን በመደበቅ ረጋ ባለ ስሜት ለምርጫ ለተቀመጡት ቆነጃጅትና ለታዳሚው ሕዝብ ራሱን ማስተዋወቅ ይጀምራል። ሰላም ለሁላችሁም፣ እኔ የመጣሁት ከክፍለ ሀገር ነው። አሁን ያለሁበትን ሁኔታ ለመቀየር ጠንክሬ እየሰራሁ እገኛለሁ። በአሁኑ ሰዓት በምኖርበት ከተማ ውስጥ ትንሽዬ ዳቦ ቤት ከፍቼ እየሰራሁ ነው። በስራዬም በወር 4000 የቻይና ገንዘብ አገኛለሁ። ዛሬ እዚህ የተገኘሁት ቆንጆ ተሰጥኦ ያላትና መልካም የሆነች የፍቅር ጓደኛ ለመፈለግ ነው። አመሰግናለሁ። ገና ተናግሮ ሳይጨርስ አብዛኞቹ ሴቶች ምርጫችን አይደለህም ሲሉ የምርጫ መብራታቸውን አጠፉበት። ከሴቶቹ መካከል በቁጥር 12 የተወከለችው በፍጥነት መናገር ጀመረች። ለምንድን ነው ዳቦ ቤት የከፈትከው? አንተ የወደፊት ህልም የለህም እንዴ? አንተ ወጣት ነህ፣ ብዙ የተሻሉ ስራዎች አሉ እኮ። ወጣቱ ቢሊየነርም ፈገግ ብሎ ገና 27 ዓመቴ ነው፣ ስራ መስራት ከጀመርኩ ትንሽ ዓመታት ነው ያለፉት። የተለያዩ ስራዎችን ለመስራትና ለመፈለግ ሞክሬያለሁ፣ ግን ያለው የስራ ህግና ገደብ ስራ ለማግኘት ቀላል አልሆነልኝም። ነገር ግን ወደ መኖሪያ አካባቢ ተመልሼ በጓደኞቼ ምክር የራሴን የሆነ ነገር ጀምሬያለሁ። ቁጥር 12 በሚያናድር ንግግር ጠረንህ ራሱ የዳቦ ሽታ ነው ያለው። ከዳቦ ሱቅህ ነው እንዴ ቀጥታ ወደዚህ የመጣኸው? ቢያንስ እንኳን ልብስህን አልቀየርክም። ምን አይነት አቀራረብ ነው ይሄ? ስትል ተናገረችው። ወጣቱ ቢሊየነርም የተወሰነ በመናደድ ስታየኝ ምንም አልመጥንም፣ ወደ አካባቢ ብመለስ እኮ ብዙ ሴቶች የሚከተሉኝ አይነት ሰው ነኝ። ለዚህ ሾውም በሚገባና በጥንቃቄ ተዘጋጅቼ ነው የመጣሁት፣ ምክንያቱም እዚህ ቦታ አንድ እውነተኛ ሰውን ማግኘት ስለምፈልግ ነው። በቁጥር 5 የተወከለች ሌላ ሴት በድንገት ታዲያ በአካባቢ ሴቶች የሚከተሉ አይነት ሰው ከሆንክ እዚህ ምን ፈልገህ ነው የመጣኸው? ስትል ጠየቀችው። ወጣቱ ቢሊየነርም ተረጋግቶ